ሁላችንም የሚያመሳስለን ነገር የምንወዳቸው የበፊት ፎቶዎች የቤተሰብም ሊሆን ይችላል የኛ በሃርድ ኮፒ ፎቶ ቤት ወይም የተለያዩ ፎቶ ቤቶች ተነስተን በወረቀት ቤታችን ፎቶ ይኖረናል። እነዚህ ፎቶዎች ውሃ ቢደፋባቸው ሊበላሹ ይችላሉ። እነዚህን ፎቶዎች እንዴት አድርገን ጽድት ያለ ኳሊቲ አድርገን ወደ ዘመናዊው ያሁኑ የፎቶ ደረጃ መልሰን በአሪፍ ኳሊቲ ስልካችን ላይ የፈለገን ነገር በሶፍት ኮፒ እንዴት አድርገን መያዝ እንደምንችል በዛሬው ቪዲዮ አሳያችኋለሁ። እስከመጨረሻው ተከታተሉኝ። አሪፍ ቁም ነገር ታገኙበታላችሁ። ቻናሉ አዲስ ናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ አድርጉ። ይመቻችሁ። ሰላም እንዴት ናችሁ? ቀደም መግቢያው ላይ እንደሰማችሁት በመጀመሪያ የምናደርገው ፎቶውን ካሜራችን ፎቶ እናነሳለን። አሪፍ ብርሃን ያለበት ቦታ ላይ አስቀምጠነው በሚታዩት መልኩ ፎቶአችንን በካሜራው ፎቶ እናነሳዋለን። ፎቶን ካነሳን በኋላ በቀጥታ ያነሳነውን ፎቶ እናደርጋለን ክሮፕ እናደርጋለን። ይሄ ጎን እንደምትመለከቱት ጎኑ ኋላ ያለው ያስቀመጥኩበት ፓርት ክሮፕ አድርገን እንቆርጣለን። ባይጣመምና ቀጥ አድርገን ብናነሳ አሪፍ ነው። አስተካክለን ብናነሳ በኋላ ላይም ለመስራት እንዳያስቸግረን ቀጥ አድርገን ብናነሳ አሪፍ ነው። ቀጥሎ በዚህ አይነት መልኩ ክሮፕ አድርገን ሴቭ ካደረግን በኋላ ይሄን ነገር ለመስራት ፎቶአችንን ፎ አድርገን ልክ ስቱዲዮ የተሰራ አይነት ፎቶ ስካን የተደረገ አስመስሎ ጽድት አድርጎ ኳሊቲውን ጨምሮ ብዙ ነገሩን ፎ አድርጎ የሚሰራልን አፕ አለ። ይህም አፕሊኬሽን ፕሌይ ስቶር ላይ ታገኛላችሁ። ለሁሉም ስልክ የሚሆን ነው። ማጂክ ኢሬዘር ይላል። ይሄ የሚገርም አፕ ነው። ሌሎችንም ብዙ ነገሮችን መስራት ይችላል። አፑን የምትፈልጉ ፕሌይ ስቶር ላይ ማውረድ ትችላላችሁ። ከፈለጋችሁ የቴሌግራም ቻናል ላይም አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ይኸውና። ማጂክ ኢሬዘር አፓችንን እንከፍታለን። ይህን አፕሊኬሽን ስንከፍት በዚህ አይነት መልኩ ይመጣልናል። አፑ እዚህ ጋር ኤክስ ብለን እናሳልፋለን። ይሄ የሚፈልገው ፓርት ነው። በነፃ ነው እዚህ ጋር የሚሰራልን። ኢንተርኔት ብቻ ይፈልጋል ወይ ዳታ ኦር ዋይፋይ መጠቀም ትችላላችሁ። ምንድነው የሚያደርግልን እዚህ ጋር ኳሊቲውን እንዲጨምርልን ነው የፈለግነው። ጻዳ አድርጎ ኳሊቲውን የሚገርም ኳሊቲ እንዲኖረው ፎቶ ያደርጋል። ኢንተርኔት እናበራለን። ኢንተርኔት ካበራን በኋላ በቀጥታ ኢንሄንስ ኳሊቲ የምትለዋን እቺን እንነካለን። ከዛ ወደ ጋለሪያችን ያስገባናል። ክሮፕ አድርገን ያስቀመጥነው ፎቶአችንን ክሮፕ አድርገን ያስቀመጥነው እናስገባለታለን። እዚህ ጋር አስገብቻለሁ። በምታዩት መልኩ ራሱ ዝም ብለን መጠበቅ ብቻ ነው ከኛ የሚጠበቀው። ሌላ ምንም የምንሰራው ነገር የለም። እዚህ ጋር እንደምትመለከቱት እንዴት እንደጠቆረ ግድግዳው ምናምን የቆየ ፎቶ ነው። ይሄ ከ15 ዓመት በላይ የቆየ ነው። ከዚህም በላይ የቆዩ ብላክ ዋይት የሆኑ ከለሮችንም በዛ ከለር የተሰሩ የቤተሰብ ፎቶዎችንም ማስተካከል ትችላላችሁ። ይጣፉብናል ምናምን ብሎ ቤተሰብ የሚሰጓቸውን ፎቶዎች በዚህ አይነት መልኩ ኳሊቲውን ጨምራችሁ አዲስ ማድረግ ትችላላችሁ። እንደ ኢንተርኔታችን ፍጥነት ነው። ትንሽ መጠበቅ አለብን። እንደዚህ ጸዳ አድርጎ ያመጣልናል። እዚህ ከዛ ምን እናደርጋለን? እቺን ይዘን ወደ መጨረሻ እስከ መጨረሻው ድረስ እናመጣለን ማለት ነው። ሙሉ ውጤቱን እንደዚህ ካየን በኋላ ይሄን እንደዚህ እስከ መጨረሻው ከገፋን በኋላ ምን እናደርጋለን? አንድ ጊዜ እዚህ ጋር ደግሞ ኢንሄንስ ፌስ የምትላለች እቺን አንድ ጊዜ እንጫናለን። በሚገርም መልኩ ፊታችንን ኢንሄንስ አድርጎልናል። ፊቱን የፎቶውን ፊት ጽድት አድርጎ ኢንሄንስ አድርጎልናል። ቀጥሎ እዚህ ጋር ኢንሄንስ ከለር የሚለውን አንዴ እንጫናለን። እሱም በሚገርም ሁኔታ እንደዚህ ጽድት አድርጎልናል። አሁን እስቲ ፎቶን ዙም አድርጋችሁ ብታዩት በስኩት የመሰለ ፎቶ አሁን በአካል የተነሳ የሚመስለው ለዛውም በሚገርም ካሜራ ኳሊቲው የሚገርም ነው። እንደምታዩት ዙም ብታረጉት እስከፈለገ ድረስ ጽድት ያለ ፎቶ ነው የሆነው። አሁን ይሄ ፎቶ አዲስ ፎቶ እንጂ ማንም ከወረቀት ላይ የተነሳ ፎቶ ነው ብሎ ሊከራከር ሁላ የማይችልበት ደረጃ ነው ጽድት አድርጎ የሚሰራው። እንደዚህ አይነት አፕ እኔ እስካሁን አላጋጠመኝም። ሌሎች ኢንተርኔት ላይ ዌብሳይቶችም አሉ፣ በዚህ አይነት ደረጃ የሚሰራ የለም። እናንተም በዚህ አፕሊኬሽን ጻዳ አድርጋችሁ የልጅነት ፎቶአችሁን የቤተሰብ የድሮ ፎቶ ምናምን በወረቀት ያሉ ፎቶዎችን ወደ ሶፍት ኮፒ ቀይራችሁ እንደዚህ ጽድት አድርጋችሁ ስልካችሁ ላይ መያዝ ትችላላችሁ። ለተለያየ ነገር መጠቀም ትችላላችሁ። ይሄንን እናደርጋለን። ፎቶውን እዚህ ጋር ኔክስት እንልና ሴቭ እናደርጋለን። ሴቭ የምትለውን ነክተን አሁን ፎቶአችን ሴቭ ሆኖ ጋለሪያችን ላይ ገብቷል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቻናሉንም ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ጠቃሚና መረጃ ሰጪ ቪዲዮ እመለሳለሁ። ይመቻችሁ።